ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪክ ነሲቡ ስብሃት አሉላ መስከረም 2007 ዓመተ ምህረት ከዚያ የ1960ዎቹ የተባለ ከሚነሳ ትውልድ ታሪክ ውስጥ አንድ ክር በመምዘዝ የተጻፈ አዲስ መጽሐፍ ነው ብቅ ብሏል። የነሲቡ ስብሃት ፍጹም ነው እምነቴ። ፍጹም ነው እምነቴ ገና ከርዕሱ ገላጭ ነው። አንዳንዶች ጥላሸት ሊቀቡት እንደሚሞክሩት ሳይሆን እንደ ዘበትና እንደ ፋሽን የተነሳ አባባል ሳይሆን ወጣቶች ትላልቆችና ህፃናትም ጭምር ለሀገርና ለጭቁን ህዝብ ፍትህን ለማምጣት ከልባቸው የዘመሩት የህይወት መስዋዕትነት የከፈሉበት በሺዎች የሚቆጠሩ የአንድ ዘመን የአንድ ትውልድ ክፋዮች መዝሙር ነበር። ነሲቡ ስብሃት የ1960ዎቹን ትውልድ ልጅነትና ወጣትነት እንዴትና ለምን ወደ ትግል እንደገቡ ምን አድርገው ምን መከራ እንደተቀበሉ የገለጸበት መጽሐፍ ርዕስ። መጽሐፉ ልብ ብሎ ላነበበው ትናንትን መዘከር ብቻ ሳይሆን ለዛሬም መልእክት አለው። እኔስ ምን አደረኩ ምን እያደረኩ ነው የሚል ጥያቄ ያጭራልና ጊዜና ሁኔታዎች ይለወጣሉ እንጂ አገርና ህዝብ ሁሌም ይኖራሉና ሁሌም መፍትሄ የሚሹ ጉዳዮች አሏቸውና ፍጹም ነው እምነቴ ሊነበብ የሚገባው መጽሐፍ ነው። ወይዘሮ ቆንጂት ብርሃን የምርኮኛ መጽሐፍ ደራሲ አዲስ አበባ ኢትዮጵያ። ፍጹም ነው እምነቴ የኢህአፓን የገድልና መስዋዕትነት ታሪክ አስመልክቶ በይዘትና በስነ ጽሑፍ በጣም አመርቂ በሆነ መንገድ ለአንባቢያን ታቀርባለች። ዋነሲቡ መጽሐፉ የኢህአፓ ጀግኖች መታሰቢያ ሐውልት ይሆን ዘንድ እንደጻፈው መገንዘብ ችያለሁ። ለዚህም የላቀ ምስጋና ይገባዋል እላለሁ። ፕሮፌሰር ገላውዲዮስ አርአያ በአፍሪካና ዓለም አቀፍ ጥናት ምርምር ፕሮፌሰር ኒውዮርክ ሲቲ ዩኒቨርሲቲ። አንባቢው ደርግ ለቁጥጥርና ለምንጠራ እንዲያመቸው ስላዘጋጀውና በተግባር ስለተጠቀመው የከተማና የገጠር አስተዳደራዊ አወቃቀርና ኢህአፓ ለእንቅስቃሴው ውጤታማነትና መጪነት ስለዘረጋው ድርጅታዊ መዋቅር ሙሉ ግንዛቤ እንዲያገኝ በሚያስችል መንገድ ለማቅረብ ችሏል። ስለ ከተማው የኢህአፓ ትግል ብዙ እንድማርና እስካሁን ለመረዳት ስላልቻልኳቸው ድርጅታዊ ሁኔታዎች ጥሩ ግንዛቤ እንዲኖረኝ ረድቶኛል፣ መንገድም አመላክቶኛል። ይህ መጽሐፍ ጠቃሚነቱ የኢህአፓ አባላት ለነበሩ ብቻ ሳይሆን ለመላው የኢትዮጵያ ታሪክ ተማሪዎችና የአዲሱ ትውልድ ተሳታፊዎች ጭምር ነው። ነሲቡ ሀገራዊና ብሔራዊ ኃላፊነቱን በሚያስመሰግነው ደማቅ መንገድ ተወጥቶታል። እንኳን ደስ ያለ ነሲቡ። ፕሮፌሰር ጌታቸው በጋሻው ኢኮኖሚክስ ፕሮፌሰር ሃርፐር ኮሌጅ ፓላታይን ኢሊኖይስ። ፍጹም ነው እምነቴን መጽሐፍ ሳነብ መላ ሰውነቴ እየተንቀጠቀጠ ነበር። ይህም የሆነበት ምክንያት ዋናው የቀይ ሽብር ዘመቻ በደርግና በአበሮቹ ሲካሄድ እኔ በኤርትራ በኩል ወደ ሱዳን ከዛም ወደ አውሮፓ ሄጄ ስለነበር በመጠኑ በጋዜጣም ከዛም በተባራሪ ወሬ የሰማሁትን ግፍ በዚህ መጽሐፍ ሳቢያ ቅጩን ማወቅ መቻሌ ነው። አቶ ፋንታውን ጥሩነህ ከኮንግረስ ቤተ መጻሕፍት ዋሽንግተን ዲሲ። በጣም ጥሩ መጽሐፍ ነው። ማንኛውም ኢትዮጵያዊ ማንበብ ያለበት መጽሐፍ ነው። ምንም እንኳን መጽሐፉ በከፍተኛ 15 አካባቢና በከፍተኛ 15 እስር ቤት የተፈጸመ ድርጊት ላይ ያተኮረ ቢሆንም በመላ ኢትዮጵያ ይህ ድርጊት ተፈጽሟል ማለት ይቻላል። አቶ ክፍሉ ከተማ ዴንቨር ኮሎራዶ። ፍጹም ነው እምነቴ በዛ ውስብስብና አስፈሪ ዘመን በትግሉ ውስጥ ለተሳተፉ የአካል ጉዳትና የአእምሮ ጠባሳ ለደረሰባቸው ከዚህም በላይ የህይወት መስዋዕትነት ለከፈሉትና ለእነርሱ ወዳጆችና ቤተሰቦች የቆመ የጽሑፍ ሐውልት ነው። አቶ ሚሊዮን አለማየሁ IT Research Consultant, IT Services Research, Queen May, University of London, England.
ነሲቡ ስብሐት ያበረከተልን ፍጹም ነው እምነቴ እንደ ስያሜው ፍጹም የሆነ እምነት ምን ማለት እንደሆነ በግልጽ የሚታይበት ነው። ያኔው ታዳጊ ወጣት ያን በኢትዮጵያ ፖለቲካዊ ካርታ ላይ ደማቅ ቀለምና ሰፊ ስፍራ ያለው ኢህአፓ የተባለ ድርጅት ምን ያህል ያምንበት እንደነበር የሚገልጽልን እስካሁን በሚነድ ግለትና ጥልቅ ፍቅር ነው። ነሲቡን በጓደኝነቴ እንኳን ደስ ያለ ስለው ለዘመናት ተሸክሞ የኖረውን ሸክም ሲያወርድ የሚሰማውን እፎይታ በመገመት ጭምር ነው። አቶ ግርማ ደገፋ ቪዲዮግራፈር አሌክዛንድሪያ ቨርጂኒያ። መጽሐፉ በእርሱ ዘመን የነበረችውን በእኔ ዘመን ያለችን ኢትዮጵያ ወጣቶች የሀገር ፍቅር ስሜት፣ ለፍትህ፣ የእኩልነት ተጋድሎ፣ የማንነት ልዕልና ስብዕና፣ የፍቅርን ኃያልነትና ቆራጥነት፣ ስለ እውነት በእውነት መሞትን በ30 ዓመታት ውስጥ በእኔ ትውልድ ልቦና ውስጥ የት ገብተው እንደጠፉ እንድጠይቅ አድርጎኛል። ወጣት ተስፋዬ ወልደ ዮሐንስ አዲስ አበባ ኢትዮጵያ። ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪክ ነሲቡ ስብሐት አሉላ መስከረም 2007 ዓመተ ምህረት። ፍጹም ነው እምነቴ መጽሐፍ በገበያ ላይ ውሏል። መጽሐፉን ሲገዙ የድምጽ ቅጂው ሲዲ አብሮ መኖሩን ያረጋግጡ።